ጤና ይስጥልኝ እንኳን ወደ ማስራስ ሚዲያ በሰላም መጣችሁ። ዛሬ እጅግ ወሳኝና የመካከለኛው ምስራቅን ቀጣይ ዕጣ ፈንታ የሚወስኑ ሰበር ዜናዎችን ይዘን ቀርበናል። በዛሬው ዝርዝር ትንተናችን በእስራኤልና በሊባኖስ መካከል የተደረሰው አስደናቂ የተኩስ አቁም ስምምነት፣ የፕሬዝዳንት ትራምፕ ያልተጠበቀ ንግግር እና በአሜሪካና በኢራን መካከል በኢስላማባድ ሊደረግ የታሰበው ሁለተኛው ዙር ሚስጥራዊው ስምምነት እንዲሁም የሂዝቦላህ ወቅታዊ ቁመናና የሊባኖስ መንግስት ሚና ላይ ትኩረት እናደርጋለን። እባካችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የተለየና በርካታ ሰበር መረጃዎችን የምንሰማበት ፕሮግራም ስለሆነ አሁን ቀጥታው ወደ ፕሮግራሙ እናልፋለን። ዛሬ የተደረሰው የእስራኤልና የሊባኖስ ተኩስ አቁም ይህ የ10 ቀናት ተኩስ አቁም ስምምነት ከወታደራዊ አንጻር ለሁለቱ ወገኖች ስልታዊ የእረፍት ጊዜ ወይም ስትራቴጂክ ፖዝ ተደርጎ ሊወሰድ ይችላል። እስራኤል ሊባኖስን ለምን ትመታለች የሚለው ነጥብ ስንመረምር ዋናው ምክንያት በሰሜን እስራኤል የሚኖሩ ከ60 ሺህ በላይ ዜጎች ወደ ቤታቸው ለመመለስና የሂዝቦላህን የሮኬት ጥቃት ስጋት ለማስወገድ ነው። እስራኤል ሂዝቦላህን ከድንበር ርቆ ወደ ሊታኒ ወንዝ እንዲያፈገፍግና በደቡብ ሊባኖስ የገነባቸውን የጥቃት መሰረተ ልማቶች ሙሉ በሙሉ ለማውደም ትጥራለች። በሌላ በኩል ሊባኖስ ውስጥ ያለው ችግር ዘርፈ ብዙ ሆኗል። ሀገሪቱ በከባድ የኢኮኖሚ ውድቀትና በፖለቲካ አለመረጋጋት ውስጥ የምትገኝ ሲሆን የመንግስቱ መዳከም ደግሞ ሂዝቦላህን እንደ ልቡ እንዲንቀሳቀስ ምቹ ሁኔታ ፈጥሮለታል ብሏል ብዙ ተንታኞች ማለት ነው። እንደ ቢቢሲ ዘገባ ስምምነቱ ተግባራዊ ቢሆንም እስራኤል ወታደሮቿን ከደቡብ ሊባኖስ አለማስወጣቷ የሚሰጠው ትንተና እስራኤል ለሰላሙ ሙሉ እምነት እንደሌላትና ሂዝቦላ ስምምነቱን ቢጥስ ወዲያውኑ ምላሽ ለመስጠት መዘጋጀቷን ያሳያል። በተጨማሪም እስራኤል ሊባኖስን የምትመታው የኢራንን የቀጠናውን ተጽዕኖ ለመቀነስ ሲሆን ሊባኖስ ደግሞ በሉዓላዊነቷና በሂዝቦላ ወታደራዊ እንቅስቃሴ መካከል ተይዛ ትገኛለች። ሊባኖስ ይህን ጊዜ ተጠቅማ የተፈናቀሉ ዜጎችን ለመርዳት ብታቀደም እስራኤል በድንበር አካባቢ የተፈጠረውን በፈር ዞን ወይም የደህንነት ቀጠና የሰላሙን ዘላቂነት አጠራጣሪ ያደርገዋል። ይህ ስምምነት የረጅም ጊዜ ሰላም ለማምጣት ሳይሆን ለትልቅ ዲፕሎማሲያዊ ድርድር መንገድ ለመጥረግ የተደረገ ግፊት ውስጥ መሆኑን የተለያዩ ሁኔታዎች ያሳያሉ። በእስራኤል በኩል ያለው ስትራቴጂ ሂዝቦላህን በማዳከም የሊባኖስ መንግስት ድንበሩ እንዲቆጣጠር ማስገደድ ሲሆን በሊባኖስ በኩል ደግሞ የመሰረተ ልማት መውደምና የሰላማዊ ዜጎች እልቂት ሀገሪቱን ወደ ማያልቅ ቀውስ ውስጥ ከቷታል የሚል ነው። በተያያዘ ዜና የፕሬዝዳንት ትራምፕ ንግግርና የሰላም ዲፕሎማሲ ከፍተኛ ትኩረት ስቧል። ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያቸው ያደረጉት ንግግር ከጥንካሬ የመነጨ ዲፕሎማሲ ስሩ ስትሬንግዝ የሚከተሉት በመሆኑን ያረጋገጠው ነው። ትራምፕ 10ኛውን ጦርነት አስቆማለሁ ማለታቸው የአሜሪካን ቀጥተኛ ተሳትፎ በማስቀረት በግፊትና በንግግር ብቻ ውጤት ማምጣት እንደሚችል ለዓለም ለማሳየት የፈለጉበት ስትራቴጂ ነው። የፖለቲካ ተንታኞች እንደሚሉት ትራምፕ ሁለቱን መሪዎች ዋይት ሃውስ መጋበዛቸው ጉዳዩን ከቀጠናዊ ግጭት አውጥተው የአሜሪካ የውጭ ጉዳይ ስኬት ማሳያ ፎሬን ፖሊሲ ትሮፊ ለማድረግ ማቀዳቸውን ያሳያል። ይህ ደግሞ በእስራኤል ላይ የነበራቸው ያልተገደበ ድጋፍ ወደ አሸማጋይነት ሚና እየቀየሩ መሆኑን የሚጠቅሙ ጥልቅ ለውጥ ነው እየተባለ በሰፊው እየተነገረ ይገኛል። ከዚህም ጋር በተያያዘ በትራምፕ ንግግር ውስጥ የሚታየው ሌላው ትልቅ ነጥብ የጊዜ ገደብ ወይም ዴድላይን የመስጠት ስልት ነው። ትራምፕ ለ10 ቀን ብቻ የሚቆይ ተኩስ አቁም መደረጉን ሲገልጹ መሪዎቹ በእነዚህ ጥቂት ቀናት ውስጥ ወሳኝ ስምምነት ላይ ካልደረሱ አሜሪካ ድጋፏን ልታቆም ወይም እርምጃ ልትወስድ እንደምትችል ፍንጭ ይሰጣል። ይህ የንግድ ስምምነት ወይም አርት ኦፍ ዲል መሰል አካሄድ ተፋላሚ ወገኖች ሳይወዱ በግዱ ወደ ድርድር ጠረጴዛ እንዲመጡ የሚያደርግ የጫና መንገድ ነው። ትራምፕ በዚህ ንግግራቸው የሊባኖስና የእስራኤል መሪዎች በእኩል ደረጃ ለሰላም ተጠያቂ ማድረጋቸውን የአሜሪካ ሚና ከተለመደው ወገንተኝነት ወጥቶ ወደ ውጤት ተኮር ሽምግልና ማምራቱን ማሳየት እንደሚችል የተለያዩ የዜና ዘገባዎችና ተንታኞች እያሳዩና እየተናገሩ ይገኛል። በተጨማሪም ትራምፕ ይህንን ስምምነት በይፋ መግለጫ ሳይሆን በትሩዝ ሶሻል ሚዲያቸው ላይ ማወጃቸውን የራሱ የሆነ የፖለቲካ ምልክት አለው። ይህም ተለምዷዊ የዲፕሎማሲ መስመር ወይም ትራዲሽናል ቢሮክራሲ በመዝለል መረጃውን በቀጥታ ለህዝብ በማድረስ በመሪዎቹ ላይ የህዝብ ግፊት እንዲፈጠር ማድረግ ነው። ትራምፕ እኔ ብቻ ነኝ ሰላም ማምጣት የሚችለው የሚል ምስል ወይም ኢሜጅ በመገንባት የሊባኖስን የፖለቲካ ቀውስና የእስራኤልን የጸጥታ ስጋት እንደ ግል ስኬታቸው ለመጠቀም አልመዋል። ይህ አካሄድ በክልሉ ያሉ ሌሎች ታጣቂ ኃይሎችም የአሜሪካን ቁርጠኝነት እንዲገነዘቡና ለቀጣይ ድርድሮች እንዲዘጋጁ የሚያስገድድ ነው ተብሏል። በመጨረሻም የትራምፕ ዲፕሎማሲ ከኢኮኖሚ ጥቅሞች ጋር የተቆራኘ መሆኑን መዘንጋት የለበትም። በንግግራቸው ውስጥ ሰላም ሲሰፍን አካባቢው ወደ ኢንቨስትመንትና ግንባታ
እንደሚመለስ በጠቆማቸው ለሊባኖስ መንግስት የሰላም ዋጋ ፒስ ዲቪደንድ እንዳለ ለማሳየት የታለመ ነው። ይህም የሊባኖስን መንግስት ከሂዝቦላህ ተጽዕኖ አውጥቶ ወደ አሜሪካ የኢኮኖሚ መስመር ለመሳብ የሚደረግ ጥረት አካል ነው። ትራምፕ ይህንን ጥረት በማቆም በመካከለኛው ምስራቅ አዲስ የታሪክ ምዕራፍ ለመክፈት ያላቸውን ፍላጎት በንግግራቸው በግልጽ አንስተዋል። የምርጫ ቅስቀሳ ቃል ኪዳናቸው ጋር የተያያዘ የፖለቲካ ስሌት ውጤት ነው ይባላል። የአሜሪካና የኢራን የኢስላማባድ ሁለተኛው ስምምነት ወይም መጪው የሚደረገው ስምምነትን በተመለከተ የተለያዩ ዘገባዎች የተለያየ ሀሳብና ትንተና እያቀረቡ ነው። በአሜሪካና በኢራን መካከል በፓኪስታን ኢስላማባድ ሲካሄድ የታቀደው የሁለተኛው ዙር ድርድር በመካከለኛው ምስራቅ ያለውን ውጥረት ለማርገብ ወሳኝ ቁልፍ ነው። እንደ አክሲዮስ መረጃ ምንም እንኳን ድርድሩ ገና በይፋ ባይጀመርም ይህ የታቀደ ውይይት የሚያሳየው ትራምፕ ከኢራን ጋር ቀጥተኛ ጦርነት ውስጥ ከመግባት ይልቅ ታላቅ ስምምነት ወይም ግራንድ ባርጌን መፍጠር እንደሚመርጡ ያሳያል። የዚህ ትንተና ዋና ነጥብ ኢራን የኒውክሌር ፕሮግራሟና የክልላዊ ተላላኪዎች ወይም ፕሮክሲስ እንቅስቃሴ በመቀነስ ምትክ አሜሪካን የጣለችባትን የኢኮኖሚ ማዕቀብ እንድታላለላት የምትፈልግ መሆኑ ነው። ይህ የኢስላማባድ የተጀመረው ሂደት ከተሳካ የሂዝቦላህና የሐማስ የገንዘብና የትጥቅ ምንጭ ስለሚደርቅ የመካከለኛው ምስራቅ ጂኦፖለቲካዊ ሙሉ በሙሉ ሊቀየር ይችላል። ይህ የታቀደው የሁለተኛ ዙር ድርድር በፓኪስታን መካሄድ ራሱ ትልቅ መልእክት አለው። ፓኪስታን ከሁለቱም ሀገራት ጋር ያላት የቆየ ግንኙነት ድርድሩን በሚስጥርና ከምዕራባውያን ተጽዕኖ ራቅ ባለ መልኩ እንዲካሄድ እድል ይሰጣል። ትንተና እንደሚያሳየው ዋይት ሀውስ ይህንን ድርድር የሚፈልገው በእስራኤልና በሊባኖስ መካከል የተጀመረው ጊዜያዊ ተኩስ አቁም ወደ ዘላቂ ሰላም ለመቀየር የኢራን እጅ ስላለበት ነው። ኢራን ለሂዝቦላህ የምታደርገውን ድጋፍ በድርድር ጠረጴዛ ላይ ካነሳች አሜሪካ በበኩሏ የታገዱባትን የቢሊዮን ዶላር የነዳጅ ሽያጭ ገቢዎች ልትለቅላት እንደምትችል ይጠበቃል። ከዚህ ጋር በተያያዘ ዜና ሌላው ትኩረት የሚስበው ነጥብ ደግሞ የዚህ ድርድር መታቀድ በራሱ በክልሉ ባሉ ታጣቂዎች ኃይሎች ላይ የሚፈጠረው ስነ ልቦናዊ ጫና ነው። ይህ የታቀደው የሁለተኛ ዙር ድርድር በፓኪስታን መካሄዱ የራሱ የሆነ ትልቅ መልእክት አለው። ፓኪስታን ከሁለቱም ሀገር ጋር ያላት የቆየ ግንኙነት ድርድሩ በሚስጥርና ከምዕራባውያን ተጽዕኖ ራቅ ባለ መልኩ እንዲካሄድ እድል ይሰጣል። ትንተናው እንደሚያሳየው ዋይት ሀውስ ይህንን ድርድር የምትፈልገው በእስራኤልና በሊባኖስ መካከል የተጀመረውን ጊዜያዊ ተኩስ አቁም ወደ ዘላቂ ሰላም ለመቀየር የኢራንን እጅ ስላለበት ነው። ኢራን ለሂዝቦላ የምታደርገው ድጋፍ በድርድር ጠረጴዛ ላይ ካነሳች አሜሪካ በበኩሏ የታገዱባትን የቢሊዮን ዶላር የነዳጅ ሽያጭ ገቢዎች ልትለቅ እንደምትችል ይጠበቃል። በዚህ ጋር በተያያዘ ዜና ሌላው ትኩረት የሚስበው ነጥብ የዚህ ድርድር መታቀድ በራሱ በክልሉ ባሉ ታጣቂ ኃይሎች ላይ የሚፈጥረው ስነ ልቦናዊ ጫና ነው። ኢራን ከአሜሪካ ጋር ለመደራደር መዘጋጀቷ ሲሰማ እንደ ሂዝቦላህና የየመን ሁቲዎች ያሉ ቡድኖች የገንዘብና ወታደራዊ ድጋፍ ምንጫቸው ሊዘጋ እንደሚችል ስጋት ይገባቸዋል። ይህ ደግሞ በሊባኖስ በኩል ያለው የተኩስ አቁም ስምምነት ሂዝቦላ እንዲቀበል የሚያስገድድ ትልቅ ካርድ ይሆናል። ትራምፕ ይህንን ድርድር እንደ ዲፕሎማሲያዊ ወጥመድ በመጠቀም ኢራንን ከቻይናና ከሩሲያ ተጽዕኖ አውጥቶ ወደ አሜሪካ የጥቅም ቀጠና የመሳብ ስትራቴጂ ሊከተሉ እንደሚችሉ ተንታኞች እየገለጹ ይገኛሉ። በመጨረሻም ይህ በኢስላማባድ የታቀደው የሁለተኛ ዙር ውይይት ስኬታማ የሚሆነው በእስራኤል በኩል የሚኖረውን ተቃውሞ ማለፍ ሲቻል ነው። እስራኤል ከኢራን ጋር የሚደረግ ማንኛውም ስምምነት በጥርጣሬ የምታይ በመሆኑ ትራምፕ ይህንን ሚዛን እንዴት ይጠብቁታል የሚለው ከፍተኛ የሆነ ትንተናና ሀሳብ ይፈልጋል ማለት ነው። ሆኖም ድርድሩ ከተሳካ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ወጪ በመቀነስ ትኩረቷን ወደ እስያ፣ ቻይና ለማዞር የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል። ይህ ሂደት ከተጀመረ የዓለም የነዳጅ ገበያና ቀጠናዊ ደህንነት አዲስ መልክ እንደሚይዝ ግልጽ ነው ማለት ነው። ወደ ቀጣዩ ዜና ስንሄድ ሂዝቦላህና የሊባኖስ መንግስት ሚና እናያለን። ሂዝቦላህ በአሁኑ ወቅት ከመንግስት በላይ የሆነ መንግስት ወይም ስቴት ዊዝን ስቴት ሆኖ መቀጠሉ ለሊባኖስ ሉዓላዊነት ትልቁ ፈተና ነው። በአልጀዚራ ዘገባዎች መሰረት የሊባኖስ መደበኛ ጦር ደካማ በመሆኑ ድንበሩን የመጠበቅ አቅም የለውም። እዚህ ላይ ነው የሚነሳው ትንተናው። በሂዝቦላ በኢራን ትዕዛዝ የሚንቀሳቀስ በመሆኑ የሊባኖስ መንግስት የሚፈርማቸው ስምምነቶች በሂዝቦላ ካልተደገፉ ዋጋ አልባ ይሆናሉ። የሊባኖስ መንግስት በፕሬዝዳንት ጆሴፍ አውን በኩል ሰላም ቢፈልግም ሂዝቦላህ ትጥቁን እንዲፈታ ግፊት ማድረግ አለመቻሉ ሀገሪቱ በእስራኤል ጥቃትና በውስጥ የፖለቲካ ቀውስ መካከል እንድትወዛወዝ አድርጓታል። ሂዝቦላህ ከቀላል ታጣቂ ቡድንነት ባለፈ በሊባኖስ ማህበራዊና ኢኮኖሚያዊ መዋቅር ውስጥ ትልቅ መሰረት ያለው መሆኑ ለትንተና ሌላ ወሳኝ ነጥብ ነው። ቡድኑ የራሱ ሆስፒታሎች፣ ትምህርት ቤቶችና የባንክ አገልግሎቶች ያሉት በመሆኑ የመንግስት አገልግሎት በማይደርስባቸው አካባቢዎች የህዝብ ድጋፍ አግኝቷል። ይህ ሁኔታ የሊባኖስ መደበኛ ጦር ወይም ኤልኤኤፍ በሂዝቦላህ ላይ እርምጃ እንዳይወስድ እጁን ያስረዋል።
ይህ እንደሚያሳየው መንግስት ሂዝቦላህን ትጥቅ ለማስፈታት የሚሞክር ከሆነ ሀገሪቱ ወደ አሰቃቂ የእርስ በርስ ጦርነት ልትገባ የምትችልበት ስጋት ስላለ የሊባኖስ ባለስልጣናት በዲፕሎማሲያዊ መንገድ ብቻ ለመሄድ ተገደዋል። በተጨማሪም በሊባኖስ መንግስትና በሂዝቦላ መካከል ያለው ልዩነት በእስራኤል ሊባኖስ ድርድር ላይ ትልቅ እንቅፋት ሆኖ ይገኛል። የእስራኤል ዋና ፍላጎት የሊባኖስ መደበኛ ጦር በደቡብ ሊባኖስ ሰፍሮ የሂዝቦላህን እንቅስቃሴ እንዲገታ ቢሆንም የሊባኖስ ጦር ግን ሂዝቦላህን ለመጋፈጥ ወታደራዊ አቅም ሆነ የፖለቲካ ፈቃደኝነት የለውም። ይህ ክፍተት እስራኤል በሊባኖስ ሉዓላዊነት ላይ ጣልቃ እንድትገባና የራሷን የደህንነት ቀጠና እንድትመሰርት ሰበብ ሆኗታል። ይህም የሊባኖስ መንግስት በዓለም አቀፍ ማህበረሰብ ፊት ሀገሩን መቆጣጠር የማይችል ደካማ አካል አስመስሎታል። በመጨረሻ የሂዝቦላህ የውጭ ግንኙነትና የኢራን ስትራቴጂያዊ ጥቅም የሊባኖስን ዕጣ ፈንታ ከሀገሪቱ ቁጥጥር ውጭ አድርጎታል። ሂዝቦላህ ለሊባኖስ ብሔራዊ ጥቅም ሳይሆን ለኢራን ቀጠናዊ የበላይነት የሚቆም እስከሆነ ድረስ የሊባኖስ መንግስት የሚያደርጋቸው የሰላም ጥረቶች በሙሉ በሂዝቦላህ ወታደራዊ እርምጃዎች ሊፈራረሱ ይችላሉ። ይህ የሚያሳየው እውነተኛ ሰላም ሊመጣ የሚችለው ሂዝቦላህ ከታጣቂነት ወደ ሰላማዊ የፖለቲካ ፓርቲነት ሲቀየር ብቻ ቢሆንም አሁን ባለው የቀጠና ውጥረት ግን ይህም ሊባኖስ ለረጅም ጊዜ የአህጉራዊ ሀያላን መፋለሚያ መድረክ አድርጓታል። ውድ ተመልካቾቻችን የዛሬው ዝርዝር ዘገባችንና ትንተናችን ይህን ይመስል ነበር። በመካከለኛው ምስራቅ የተጀመረው ይህ የ10 ቀናት ተስፋ ወደ ዘላቂ ሰላም ይሻገር ወይስ እንደገና ወደ ከፋ ጦርነት ያመራል የሚለው አብረን የምናየው ይሆናል። ይህ ማስራስ ሚዲያ ነው። በዝግጅታችን ላይ የነበራችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። ለተጨማሪ ወቅታዊና ጥልቅ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷንም በመጫን ቶሎ አዳዲስ ልጥፎች ሲደርሷችሁ አዳዲስ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን።